የሪፖርተር ጋዜጣ ዘገባ መንግስት ከንግድ ባንክ የተበደረው 1 ትሪሊዮን ብር እንዳለበት ሲገልጽ፣ የኢትዮጵያ ንግድ ባንክ በበኩሉ አንድም ብር ለመንግስት በቀጥታ የሰጠው ብድር የለም ብሏል። የኢኮኖሚ ባለሙያ የሆኑት ሁሴን አሊ ደግሞ ለመንግስት የልማት ድርጅቶች የተሰጠ ብድር የመንግስት ዕዳ እንዳልሆነና ስለ መንግስት የልማት ተቋማት የሰጡትን ዝርዝር ዘገባ ይዘናል። በውጪ መረጃችን ደግሞ ቀጥሎ የሚገኘው የትራምፕና ቻይና የታሪፍ ጦርነት ወዴት ያመራ ይሆን የሚለውን በስፋት እንመለከታለን። አብራችሁን ቆዩ። ሪፖርተር ጋዜጣ በእሁድ ዕለት እትሙ መንግስት ከንግድ ባንክ የተበደረው 1 ትሪሊዮን ብር ዕዳ እንዳለበት ዘግቧል። የኢትዮጵያ ንግድ ባንክ የ2017 በጀት ዓመት የ8 ወራት ሪፖርት ለሕዝብ ተወካዮች ምክር ቤት ሪፖርት ሲያቀርብ ባንኩ ካለበት አጠቃላይ የብድር ክምችት 1 ትሪሊዮን ብር ዕዳ የመንግስት መሆኑን እንደገለጸ የጋዜጣው ዘገባ አመልክቷል። የኢትዮጵያ ንግድ ባንክ በበኩሉ ባወጣው መግለጫ የሪፖርተር ጋዜጣ ዘገባ ስህተት ነው ካለ በኋላ በዚህ በጀት ዓመትም ሆነ ከዚያ በፊት ለመንግስት አንድም ብር በቀጥታ አበድሮ እንደማያውቅ አስታውቋል። እንደ ባንኩ መግለጫ መንግስት ከሀገር ውስጥ የንግድ ባንኮች በቀጥታ የመበደር አሰራርም ሆነ ልምድ የለውም ብሏል። የኢትዮጵያ ንግድ ባንክ ለመንግስት የልማት ድርጅቶች ብድር መስጠቱን ጠቅሶ ይህ ግን መንግስት በቀጥታ የተበደረው ሳይሆን የልማት ድርጅቶች የተበደሩት ዕዳ ነው ብሏል። የመንግስት የልማት ድርጅቶች ከአስፈጻሚው መንግስት የተለዩና የራሳቸው ካፒታል ያላቸው እንደ ማንኛውም ድርጅት የንግድ ፍቃድ አውጥተው የሚነግዱ በድርጅታቸው ስም ገንዘብ የሚበደሩ ሊያተርፉም ሆነ ሊከስሩ የሚችሉ ለትርፍ የተቋቋሙ የልማት ድርጅቶች ሲሆኑ ብድሮቹን የሚወሰዱት ለራሳቸው ፕሮጀክቶች በመሆኑ ለነዚህ ተቋማት የተሰጠውን ብድር የመንግስት ብድር ተደርጎ መወሰዱ ስህተት ነው በማለት ገልጿል። ለመሆኑ መንግስት ከንግድ ባንኮች የሚበደረው መቼ ነው? የመንግስት የልማት ድርጅቶች እንደ ቴሌኮሙኒኬሽን፣ ኤሌክትሪክ ኃይል፣ ስኳር ኮርፖሬሽን የመሳሰሉት ከንግድ ባንኮች የወሰዱት ብድር የመንግስት ብድር ሊባል ይችላል የሚል ጥያቄ የተነሳላቸው የኢኮኖሚ ባለሙያው አቶ ሁሴን አሊ የሚከተለው ማብራሪያ ሰጥተዋል። መንግስት የሚባለው አካል በሁለት ይከፈላል። አንደኛው ዘርፍ ስራ አስፈጻሚው መንግስት ወይም ደግሞ የፌደራልና የክልሎች መንግስት ሲሆን ሁለተኛው ደግሞ የመንግስት ልማት ድርጅቶች ወይም ፐብሊክ ኮርፖሬሽን የሚባለው ነው። ይህ አገላለጽ ግን በሁሉም ሀገራት ላይ ላይሰራ ይችላል። የመንግስት የልማት ድርጅቶች ያላቸው ሀገራት አሉ፣ የሌላቸውም አሉ። ሙሉ በሙሉ ሊበራል የሆኑ ሀገራት የመንግስት የልማት ድርጅቶች የሏቸውም። ለምሳሌ በአሜሪካ እንዲህ አይነት ድርጅቶች የሉም። ስራ አስፈጻሚው መንግስት ለአስተዳደራዊና ለልማት ስራዎቹ የሚሆን ገንዘብ የሚያገኘው ከግብር ከፋዮች ግብር ነክ ካልሆኑ ምንጮች ለምሳሌ በራሱ ከሚያከናውናቸው የኢንቨስትመንት ስራዎች የመንግስት የልማት ድርጅቶች ከሚያመነጩት ገቢ ትርፍ ነው። ወጪውንም ከግብር ከሚሰበስበውና በብድር ከሚያገኘው ገንዘብ ይሸፍናል። ብድር ስንል የውጭ ብድር አለ፣ የሀገር ውስጥ ብድር አለ። የሀገር ውስጥ ብድር ከግል ባንኮችና ከመንግስት ባንኮች የሚበደረው ገንዘብ ነው የሚሆነው። ይህ እንግዲህ መንግስት የምንለው አካል ከቀበሌ ጀምሮ እስከ ፌደራል ያለው ስራ አስፈጻሚ አካል የሚበደረው ነው። መንግስት ለአስተዳደራዊና ለካፒታል ወጪዎቹ ሊበደር ይችላል። የበጀት ጉድለት ሲገጥመው ሊበደር ይችላል። የካፒታል ወጪዎቹንም ለመሸፈን ሊበደር ይችላል። ግን አሁን ላይ መበደር ያቆመ ይመስለኛል። ለማንኛውም ይህ ብድር በአጠቃላይ ዝቅተኛ ነው። አሁን የቅድሙ አገላለጽ እዚህ ጋር ይመጣል። መንግስት ተበደረ ስንል ምን ማለታችን ነው? ይህ ብድር ከፌደራል እስከ ክልል ያሉት ስራ አስፈጻሚ መንግስታት የወሰዱት ነው ወይስ የመንግስት ልማት ድርጅቶች? ዝም ተብሎ መንግስት ተበደረ ማለት አንችልም። ይህ ስህተት ነው። መንግስት የሚወስደውና የመንግስት የልማት ድርጅቶች የሚወስዱት ብድር ይለያያል። የልማት ድርጅቶች የተበደሩት ብድር የመንግስት ብድር ሊባል አይችልም። እናም በንግድ ባንክ ሐሳብ እስማማለሁ። እነዚህ ድርጅቶች የራሳቸው የመቋቋሚያ ስርዓት፣ ህጋዊ ቁመና፣ የራሳቸው ካፒታል፣ የአሰራር ስርዓት ያላቸውና ዋስትና ሲይዘው የሚበደሩ ናቸው። የፕሮጀክት ስራዎቻቸውን ለማስፈጸም ሊበደሩ ይችላሉ። ዕዳቸውን በተቀመጠ የጊዜ ገደብ ለባንኩ መክፈል ሲያቅታቸው ግን መንግስት ኃላፊነት አለበት። ምክንያቱም ተቋማቱ የመንግስት ናቸው። ያለባቸውን ዕዳ ሳይሰርዝ አሰራሮቻቸውን እንዲያሻሽሉና ትርፋማ እንዲሆኑ በማድረግ ዕዳቸውን በሂደት እንዲከፍሉ ሁኔታዎችን ያመቻቻል። ከነሱ ገቢ እየሰበሰበ የባንክ ዕዳቸውን ለረጅም ጊዜ እንዲከፍሉ ያደርጋቸዋል።
በ10 ዓመትም በ20 ዓመትም እያመረቱ ገቢ እያስገኙ ለመንግስት ይከፍሉታል። መንግስት ደግሞ ያንን ገቢያቸውን ሰብስበው ለተበደሩበት ባንክ ዕዳቸውን ይከፍላል። እንደዛ ስለሆነ ግን ዕዳው የመንግስት ነው ሊባል አይችልም። መንግስት የተበደረው ብድር ከሆነ ገንዘብ በማተም ሊከፍሉ ይችላል፣ ወይም ከሚሰበስበው ግብር ዕዳውን ሊከፍል ይችላል። መንግስት የሚበደረው በገንዘብ ሚኒስቴር በኩል ነው። የመንግስት ፋይናንስ ገቢና ወጪ የሚያስተዳድረው እሱ ስለሆነ የብድር አከፋፈሉ ራሱ የተለየ ነው፣ ዓላማውም የተለየ ነው። ብሔራዊ ባንክም በአመታዊ ሪፖርቱ ሲያቀርበው የፐብሊክ ሴክተር ብድር፣ የመንግስት የልማት ድርጅቶች ብድር ማለት ነው እና የመንግስት ብድር ብሎ በሁለት ከፍሎ ነው የሚያቀርበው ብለው ገልጸዋል። አሁን ደግሞ በስፋት ወደምንመለከተው የውጭ ዘገባችን ስናልፍ የትራምፕና ቻይና የታሪፍ ጦርነት ወዴት ያመራ ይሆን? የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀገራት ላይ የሚጣል አዲስ ታሪፍ ይፋ ካደረጉ በኋላ በተለይም ከቻይና ጋር ተፋጠዋል። ትራምፕ ከዚህ በፊት ሌሎች ሀገራት የአሜሪካ ምርቶች ላይ ከሚገባው በላይ ታሪፍ ጥለዋል ብለው እንደሚያምኑና ይህንን የሚስተካከል ታሪፍ እንደሚጥሉ ከተናገሩ በኋላ ነው አዲሱን ታሪፍ ያስተዋወቁት። በመጀመሪያው ዙር ፕሬዝዳንት ትራምፕ ከቻይና በሚገቡ ምርቶች ላይ የ104% ቀረጥ ጥለው የነበረ ሲሆን ቻይና በምላሿ ሬሲፕሮካል ታሪፍ በተለምዶ አንድ ሀገር የሆነ ሀገር ላይ ታሪፍ ስትጥል በምላሹ ሌላኛው ሀገር የምትጥለው ታሪፍ ማለት ነው 84% ከአሜሪካ በሚገቡ ዕቃዎች ላይ ቀረጥ መጣሏን ገልጻለች። አሜሪካ በቻይና ላይ የጣለችው ቀረጥ ዝርዝር ምን ይመስላል? 10%ቱ አዲስ ቤዝ ታሪፍ፣ ይህ በኢትዮጵያና በሌሎች ሀገራት ላይ የተጣለ ትንሹ ቀረጥ ነው። 20%ቱ ነባር ታሪፍ፣ 34% ተመጣጣኝ ሬሲፕሮካል ታሪፍ፣ በፊት ቻይና በአሜሪካ ላይ ጥለው የነበረችው ታሪፍ መጠንን ያክል ማለት ነው። 50% ለቻይና ያለፉት ድርጊቶች ቅጣት የተጣለ ታሪፍን ያካተተ ነው። አሜሪካ ይህንን የታሪፍ ዝርዝር ይፋ ካደረገች በኋላ በርካታ ሀገራት ግብረ መልስ ቢሰጡም ዛሬ ከአሜሪካ በኩል የተሰማው መረጃ ተደራራቢ ታሪፍ የተጣለባቸው ሀገራት ከ10 በመቶ በላይ ከአሜሪካ መንግስት ጋር ለመነጋገር መጠየቃቸውን ይገልጻል። በዚህም ምክንያት የአሜሪካ አስተዳደር ለ75 ሀገራት ከፍተኛ ሽኩቻ ውስጥ ገብታ የነበረችው ካናዳን ጨምሮ ሜክሲኮ፣ ጃፓን፣ ደቡብ ኮሪያና ለአውሮፓ አባል ሀገራት የ90 ቀን የታሪፍ ዕቀባ ሰጥቷል። በዚህ ጊዜ ውስጥ እነዚህ 75 ሀገራት ከአሜሪካ መንግስት ጋር ድርድር እንዲያደርጉ ይጠበቃል። በተቃራኒው ግን የቻይና መንግስት ለአሜሪካ አዲስ ታሪፍ ተመጣጣኝ ያለውን የ84 በመቶ ታሪፍ መጣሉን ባስታወቀ በሰዓታት ውስጥ አሜሪካ በቻይና ላይ የጣለችውን ታሪፍ መጠን ወደ 125% ከፍ አድርገዋለች። ቻይና ከዚህ በተጨማሪ 18 የአሜሪካ ተቋማትን በተለይም ከወታደራዊ ምርት ጋር የተያያዙ ተቋማትን ዝርዝር በማውጣት እገዳ ጥላለች። እንደ አማራጭም የቻይና መገበያያ ገንዘብ የሆነው ዩዋን የመግዛት አቅምን ከዶላር አንጻር በማዳከም ምርቶቿ ይበልጥ በገበያው ተወዳዳሪ እንዲሆኑ እየሰራች ነው። ለምሳሌ አሜሪካ በቻይና ላይ የምትጠለው ታሪፍ የቻይናን ምርቶች የሚያስወድዱ ከሆነ የዩዋን መዳከም ምርቶቹን ርካሽ ያደርጋቸዋል። የዓለም ንግድ ድርጅት ይህ በዚህ ከቀጠለ የአሜሪካና የቻይናን ንግድ እስከ 80% ሊቀንስ እንደሚችል አስጠንቅቋል።